አስፈራም እኔ አሁን እኔ እፈራለሁ ሰው የሆነ ቲክቶክ ላይ የተፈጠረ ድራማ በጣም እንደዚህ ኦብሰስድ ሆኖ ሲነግረኝ እኔ እፈራለሁ። መኖር ማለት መተያየት ነው እንላለን። ራስን ኮምፔር የምታረግ ከሆነ ኮንስታንትሊ አይቆምም። እንዴት የራስህ ህይወት አይኖርም? እንዴት በጣም የሚያሳስቡ ጉዳዮች የራስ የሆኑ ነገሮች አይኖሩም? እውነተኛ የማንፈልጋቸው ነገሮች እንፈልጋለን። ለምን ሲጀምር ኮምፔር እናደርጋለን? የተለያየን ሆነን ለምንድን ነው ኮምፔር የምናደርገው? መተኛት አልችልም ነበረ። እንቅልፍ 2 ሰዓት 3 ሰዓት ባገኝ ነው። ኮምፔር ማድረጋችን የማይቀር ከሆነ አትሊስት ኮምፔር የምናረጋቸውን ሰዎች እንድምረጥ ነው። የተለያየ ዩኒቲ ያለው ነገር ኮምፔር መደራረግ የለበትም። ጥሩ ፐርሰናሊቲ ቢልድ ለመደረግ ጊዜ ይወስዳል። ጥሩ ኢንካም ቢልድ ለመደረግ ጊዜ ይወስዳል። የኔን 1 ዓመት እንዴት ከሆነ ሰው 10 ዓመት ጋር ኮምፔር አደርጋለሁ? ኮምፔር ማድረግ ሲሆን አተኛም ሲጀምር ራሱ ሁሌም ካንተ የሚሻል ሁሌም ካንተ የተሻለ እየሰራ ያለ ሰው አለ። ሁሌ የሌለሽ ነገር ነው የሚያሳይሽ። ፌቨን ይሄም የለሽም ባይ ዘ ወይ ይሄም የለሽም። ሽምግልና ኢቨንቶች፣ የሰርግ ኢቨንቶች ምናምን ከጊዜ ወደ ጊዜ በጣም ክሬዚ እየሆኑ ነው ያሉት። እና እንዴት ነው የሰው ልጅ የሌለውን ነገር እያስታወሰ ደስተኛ የሚሆነው? የሆነች ማግባት የምትፈልግ ልጅ ባሏን ዞር ብላ አይታው መቼም ቢሆን የዛ ቲክቶክ ላይ ያየችውን አይነት መንገድ ሊያገባት ምናምን እንደማይችል ታየዋለች። ፍስትነሳ እንደዛን ሰዎች የምታስብ ከሆነ በጣም ያስፈራል። ራስን ኮምፔር ማድረግ ከሌሎች ሰዎች ጋር ኮምፕሊትሊ መቅረት ነው ያለበት ወይስ ሌላ መሀል ላይ የሆነ ነገር አለ? ምን ግን እንደሚያሳዝነኝ ታውቂያለሽ? አንዳንዴ የሆኑ ሰዎች ላይ መንፈሳዊ ቅናትም ይሁን መንፈሳዊ ያልሆነ መጥፎ ቅናትም ቢሆን አይተን እውነተኛ የማንፈልጋቸው ነገሮች እንፈልጋለን ስልሽ ከልብሽ የማትፈልጊያቸው ነገሮች ትፈልጊያለሽ እና ለዛ ነገር ስትሰሪ ራስሽ ልታገኘው ትችላለሽ። ታስጀሳድ በጣም ኮምፔር ማድረግ እኮ በጣም ትልቅ ችግር የሚፈጥረው ለዛ ነው። ራስን ኮምፔር የምታረግ ከሆነ ኮንስታንትሊ አይቆምም። ሁሌ አለ። ይሄን ጨረስኩ ስትል ሌላ ይጠብቀሃል፣ ከዛም ሌላ አለ፣ ከዛም ሌላ አለ። ለዛ የሆነ ሰዓት ላይ ራስን ታጠዋለህ። ኢቭን ያን ያህል ፍላጎት የሌለ ነገር ላይ ነው ራስን የምታገኘው። አይ ፊል ላይክ ኮምፔር የማድረግ ችግር ነው የሚሆነው እሱ። ራስን ኮምፔር ማድረግ ከሌሎች ሰዎች ጋር ኮምፕሊትሊ መቅረት ነው ያለበት ወይስ ሌላ መሀል ላይ የሆነ ነገር አለ? ፎር ሚ መቅረት ነው ያለበት ብዬ ነው ማስበው። ያኔ ፐርሰናሊ ቢቀር ጥሩ ነው ብዬ ነው ማስበው። ራሴንም ይሄ እንዴት ነው በደንብ አዳፕት እንዳደረገው የምፈልገው ቢሄቪየር ኮምፓሪዝን የሚባለውን ነገር ማውጣት ነው። ቢካዝ ዩኒክነስ ያሳጣል፣ ይጥልሃል። በቃ የሆነ ጊዜ ላይ ራስን አታቆም፣ ኮምፕሊትሊ አታገኘውም ራስን። ሌላ ሰው ነው ሆነ ነው ራስን የምታገኘው። ለዛ ለምን ሲጀምር ኮምፔር እናደርጋለን? የተለያየን ሆነን ለምንድን ነው ኮምፔር የምናደርገው? አይ ፊል ላይክ የሆነ ስካም ነው የሚመስለኝ። አሁን በተለይ በጣም እየመሰለኝ መጥቷል። ምን ተቀየረ? ዩኒክነስ የሚባለው ነገር በጣም እየጠፋ ሲመጣ ኦተንቲሲቲ በቃ ኤግዛክትሊ ይሄ በጣም ሁላችንም አንድ አይነት የሆነ ነገር መፈለግ፣ አንድ አይነት ትሬንድ፣ አንድ አይነት ቻሌንጅ የሚያደርገን ነገር አንድ አይነት እንዲሆኑላ እስከመፈለግ የተለያየ የሚባል ነገር የለም። እየሆነ መጣ ነገር። እሱ ደግሞ ኮምፔር የማድረግ ችግር ነው። እኔ ይህንን ቻሌንጅ አደረግሻለሁ። እሺ ለምን መሰለሽ? አለማድረግ እንችላለን ብዬም ስለማላስብ ነው ይህን የምለው። አዲኑ ዘዳይ ራሳችንን ከሆኑ ነገሮች ጋር ማነጻጸራችን አይቀርም። ሁሌ ከጓደኛዬ ጋር እናነሳለን። በቃ መኖር ማለት መተያየት ነው እንላለን። መኖር መተያየት ነው። እንደዚህ የምለብሰው እንደዚህ የማደርገው ምናምን የሆኑ ሰዎች እንደሚያወጣ ቃል ምንም የፈለገ ለራሴ ነው ይሄን ነገር የማደርገው የሚል ሰው እንኳ ቢኖር የሆነ ሞመንት ላይ ሰዎች እንደሚያዩት ያውቃል። የሆኑ ነገሮቹ ሰው እሱን እንዴት እንደሚያየው በማሰብ ነው ብዙ ሰው ራሱን የሚኖረው። ሁላችንም ለዚህ ነገር ተፈጥሯችን ራይት። ስለዚህ እኔ የተሻለ ብዬ የማስበው ኮምፔር ማድረጋችን የማይቀር ከሆነ አትሊስት ኮምፔር የምናረጋቸውን ሰዎች እንድምረጥ ነው። ከተሻሉ ሰዎች ጋር ኮምፔር እናደርግ። የብዙ ሰው ኮምፓሪዝን ከገሌ ጋር ነው ራሴን ኮምፔር ማድረገው የሚለው ጤነኛ አይደለም ወይም ትክክል አይደለም። ኮምፔር ማድረግ ካልቀረ እኔ ራሴን ሁሉ የሚለው ነገር አትሊስት የተሻሉ እንትኖች ኑሩ፣ ከተሻሉ ሰዎች ጋር ይሁን ኮምፔር የምታደርገው አንደኛ። ሁለተኛ ደግሞ በተለያዩ የህይወት አስፔክቶች ላይ ነው ሊሆን የሚገባው እንጂ ከአንድ ሰው ልንወስደው የሚገባው ብዙ ነገር ላይኖርም። ሴም ቲንግ ለምሳሌ ጓደኞች ቢኖሩን የሆነ የጓደኛ ግሩፕ ቤተክርስቲያን ይዘው ሊሄዱ ይችላሉ። የሆነ የጓደኛ ግሩፕ በጣም ፈል እናደርግ እንችላለን ከነሱ ጋር በቃ እንደ ልባችን ልንዝናና እንችላለን። የሆነ የጓደኛ ግሩፕ ደግሞ በችግር ጊዜ የሚደርሱልን ሊሆን ይችላል። ከአንዱ ሁሉንም ኤክስፔክት እንደማናደርገው ሁሉ መቅናትም ማነው ኮምፔር ስናደርግም ራሳችንን ስፒሪቹዋሊ ከገሌ ጋር ሊሆን ይችላል ራሴን ኮምፔር ማድረግ፣ ቢዝነስ ላይ ከገሌ ጋር ሊሆን ይችላል ራሴን ኮምፔር ማድረግ። እኔ አለኝ
ስለሽ አክሴፕት አድርጌዋል። ሰልፍ አክሴፕት ይጠፋል አይደለም እኮ ሙሉ ለሙሉ ይጠፋል አይደለም። አሁን እኔም ስለ ኮምፔር አላደርግም እያልኩ እኮ አይደለም። በቃ በደንብ ለምደው የምፈልገውና በደንብ ራሴ ላይ አፕላይ ማድረግ የምፈልገው ነገር ነው። አሁን መተያየት ያልከኝ ኦፍኮርስ እንተያያለን፣ ግን ኮምፔር ማድረግ ሲሆን እኮ መብለጥ ፈልጋለሁ አይነት ነገር ነው አይደለ? ሱፔሪየር የመሆን ፍላጎት ነው። የለንም እያልኩ አይደለም፣ ሊኖረን ይችላል፣ እኔም ጋር ሊኖር ይችላል። ያ ነው ስካም ነው ብዬ የማስበው። ዩኒክነሳችንን ያሳጣናል ብዬ የማስበው ኢትስ ላይክ ይመስለኛል። እንደውም ዲያቆን ሄኖክ ሲያነሳው ሰምቻለሁ ይመስለኛል ይሄን ነገር በገናንና መሰንቆ የተለያዩ ነገሮችን እኔ እንደ እንትና ካልሆንኩኝ በገና እኔ እንደ መሰንቆ ካልሆንኩ ሊሆን ይችላል፣ መሰንቆ እንደ በገና ካልሆንኩ ሊሆን ይችላል። የተለያየ ዩኒቲ ያለው ነገር ኮምፔር መደራረግ የለበትም ብዬ ነው የማስበው። ሶ እኔም እንደ ሰው ዩኒክ ነን ብዬ ስለማስብ እግዚአብሔር ሁላችንንም ዩኒክ በሆነ ወይ ነው ክሬት ያደረገን ብዬ ስለማስብ ኮምፔር የማድረግ ነገሩ ማጠጋጋት ይመስለኛል። እንመሳሰል ነገር አንድ አይነት እንሁን አይነት ነገር ስለሚመስለኝ ነው እንጂ ይችያለሁ ፐርፌክት ሆኜበታለሁ አይደለም። I'm trying my best apply ለማድረግ ራሴ ላይ በደንብ like አንዳንዱ ነገር እኮ ሲጀመር ጌሙም እኮ ሪግድ ነው ስልሽ፣ ለምሳሌ አሁን ኤሊና ጥንቸል እኮ ውድድር ከሆነ ሩጫ ፍጥነት ከሆነ እኮ የምናወዳደራቸው ልትቀና እኮ አትችልም። ኤሊ ለምንድነው እንደዛ ያሮጥኩት ብላስ ግን what if ቻሌንጁ ረጅም ዓመት መኖር ቢሆን ኤሊ ነች የምታሸንፈው። ኦፍ ኮርስ like ጥንቸሏ እየሞትኩ ነው ለምንድነው እንደሱ ያልኖርኩት ልትል አትችልም። ጌሙ የተለያየ ስለሆነ ነው። ለዛ ይመስለኛል ምናልባት ኮምፔር የምናደርጋቸውን ሰዎች ራሳችንን ኮምፔር የምናደርጋቸው ሰዎች በጣም ወደ ላይ እንዴት ነው በጣም የሄዱ ከሆነ ፕሮሰሱ ነው እኛን ሼፕ እያደረገን የሚመጣው ኢነዌይ ስለሽ ትናንሽ ኮምፔር የምናደርጋቸው ነገሮች እንደምናልፋቸው የምናስባቸው ነገሮች እኔ ፐርሰናሊ እንደምናልፋቸው የምናስባቸው ነገሮች እንደ ቻሌንጅም አልወስዳቸውም። በጣም ትልቅ በሆነ ቁጥር ግን ለምሳሌ እንበልና መጽሐፍ ትወጃለሽ ራይት ትጽፊያለሽ፣ የሆነ የምትወጂው ደራሲ ይኖራል። ያንን ደራሲ የአጻጻፍ ስታይሉን ምናምን ትወጁ ትችላለሽ። ኢማጂን ራስሽን ከዛ ሰው ጋር ነው ኮምፔር የምታደርጊው በጽሁፍ ዋይዝ እና ምናልባት እዛ ቦታ ለመድረስ 10-20 ዓመት ሊወስድ ይችላል። ግን በቃ ያ መውሰዱ በራሱ እና ኤቭሪዴይ መሻሻሉ በራሱ የሚሰጠው የሆነ ኢምፕሩቭመንት ትልቅ ነገር አለ። yes ኳሊቲ ምል ለዛ ነው ከየሰው መውሰድ ያለብን ኳሊቲ እኮ አለ። ቢካዝ በቃ የኔ አስተማሪ አንተ ነህ አንተ አስተማሪ እኔ ነኝ እየተማማርን ነው የምንኖረው። ሶ ከዛ ውስጥ የምትወስደው ነገር አለ። ኢትስ ጀስት ኮምፔር ማድረግ ሲሆን ሙሉ ለሙሉ የሆነ አይነት ይሄ ኔጌቲቭ የሆነ ኤነርጂ ያለው which is ሁላችንም የምናውቀው። ከዛ ደግሞ ብዙ ጊዜ ኮምፔር ማድረግን ካየኸው የሆነ ሰው ሲጀምር እኮ ሁሌ ጀማሪ ነው አይደል? ቅድም አንተም ስትለው ነበረ ስትጀምር ብዙ ነገር ላይ ጥሩ ላትሆን ይችላል። የሆነን ሰው እላይ የወጣበትን ሌቭል እኔ እየጀመርኩ ከሆነ ኮምፔር ማድረገው በቃ ልደርስ አልችልም። የሆነ ጎበዝ ነሽ ብዬ ራሴን እንትን ማለት መሸወድ ነው የሚሆንብኝ። ቢካዝ እያነጻጸርኩ ያለሁት እየጀመረ ያለውን ሰውና ኦልሬዲ እላይ የወጣ ሰው ነው፣ በኤክስፒሪየንስ ውስጥ ያደገን ሰው ነው። ሶ ኮምፔር የምናደርገውን ራሱ አናቀብ ነው የምልክ። መሀል የሆነ ሰው እየሄደበት ያለ ፕሮግረስ አለ፣ የዛ ሰው መሀል ስቴጅ የሚባል ነገር አለ፣ የኔ መጀመሪያ አለ። እንዴት ነው የሆነ ሰው መሀልና የኔ መጀመሪያ ስቴጅ ኮምፔር የሚደረገው? ሶ እሱም ፕሮግረስ ራሱ አናየውም፣ በጭፍን ነው ኮምፔር የምናደርገው። ለዛ ነው የሚገለን፣ ለዛ ነው በጣም ራሳችንን የሚያሳጣን። ሪሌት አደርጋለሁ አሁን ካልሽው ነገር ጋር። የዛሬ 2 ዓመት 3 ዓመት አካባቢ ነው like ስራ ስጀምር አካባቢ እና የሆነ መስራት የምፈልገው ነገር አለ። በቃ ወዴት መሄድ እንደምፈልግ አየዋለሁ። ከዛ የሆኑ ሰዎች ደግሞ መለከታሉ to the extreme ወስደውታል ስልሽ ለኔ በቃ ፐርፌክት በሆነ ወይ ኤክስኪዩት እያደረጉት ነው ያን ነገር። መተኛት አልችልም ነበረ። ለምንድን ነው ያልገባኝ? ለምንድን ነው የማልችለው? ለምንድን ነው በዛ ደረጃ እየሰራሁት ያልሆነ በቢል እውነት ነው የምልሽ። አሁን እንደዚህ ሳወራው እኔ ራሱ ይገርመኛል። ታውቂያለሽ ኦብሴሽን የቀነሰ በጣም ኦብሰስድ ነበርኩኝ። ሊትራሊ እንቅልፍ 2 ሰዓት 3 ሰዓት ባገኝ ነው የሆነ ስጎረጉር ነው ማድረው። እንዴት ነው የነገር ላሻሽለው የምችለው? ራሴን በጣም ስትሬች አደረገው ነበር የማልችላቸው ኤሪያዎች ላይ ምናምን። የሆነ ጊዜ ይሄ አዲስ ሰምቼው እኮ አይደለም አንዳንድ ነገሮችን ሪማይንድ መደረግ ነው የምንፈልገውና ሪማይንድ የሆንኩት ነገር የኔን 1 ዓመት እንዴት ከሆነ ሰው 10 ዓመት ጋር ኮምፔር አደርጋለሁ። በ10 ዓመት ውስጥ የት ቦታ ልደርስ ትችላለህ? በ10 ዓመት ይሄን ነገር ማሳካት አትችልም ወይ? እና እንዴት ሪሊፍ እንደሰጠኝ ከዛ በኋላ ኦኬ እዚህ ነገር ላይ ጥሩ መሆን እፈልጋለሁ። እሺ ምን ያህል ጊዜ ለራስህ ተሰጥቷል? 5 ዓመት
5 ዓመት በጣም ጥሩ ጊዜ ነው። 10 ዓመት በ10 ዓመት ማላሳካው ነገር የለም። ፕሬሸሩን ይቀንሰዋል ማለት በዛ ኦብሴሽን ውስጥ ሆኜ ስሄድ ስገፋ የነበረው ነገር ሪሊ ማመጣው አውትፑት ትክክል አልነበረም። ፕሮዳክቲቭ አልነበረም። በግድ ነው የምትገፋው ያ ነገር በቃ የሆነ አይነት ግፊት ነው። ሪላክስ አድርጋ አይደለም የምትሰራው ስራው። ልክ ነሽ። እና ለራስ ይሄ ጊዜ መስጠት የሚባለው ነገር በኋላ ነው እየቆየሁ የተማርኩት። ጥሩ ነገሮች ቢልድ ለመደረግ ጊዜ ይወስዳሉ። ጥሩ ፐርሰናሊቲ ቢልድ ለመደረግ ጊዜ ይወስዳል። ጥሩ ኢንካም ቢልድ ለመደረግ ጊዜ ይወስዳል። ዝም ብሎ ደግሞ ጊዜ አይደለም 5 ዓመት 10 ዓመት ነው የሚወስደው። እውነት ስልሽ የትኛው ሰው ነው የምንቀናባቸው ገሌ ብለን የምናነሳቸው ሰዎች የትኛው ነው በ1 ዓመት በ2 ዓመት እዛ ሌቭል ላይ መድረስ ይቻላል? የሆነ ከኪሳቸው ውስጥ 10 ዓመት ምናምን አለ የ10 ዓመት ኤክስፒሪየንስ አለ። እና አይ ቲንክ ለእኔ ፖዚቲቭ አውትፑት ያገኘሁበት ከሆኑ ሰዎች ጋር ራሴን ኮምፔር አደርጋለሁ። at the same time ግን የወሰደባቸውንም ጊዜ ለራሴ ለመስጠት ፈቃደኛ ሆናለሁ። በቃ ለራስ እድል መስጠት ያ ነው። መውሰድም ያለብህ ኳሊቲውን ነው። ኳሊቲውን ወስደህ ፍሪሊ ሪላክስ አድርገህ ለራስ እድል ትሰጣለህ። ሶ የማይሆንበት የማይመጣበት እንትን የለም። ኮምፔር ማድረግ ሲሆን አተኛም ሲጀምር ራሱ እኮ አይደለ በቃ ምን አሻሻሉ ነው። ከዛ እኔስ እንዴት ብዬ እዛ ድረስ ልድረስ ነው። ከዛ ደግሞ የሚያስጠላው ትሪክ ምንድን ነው መሰለህ? አይቆምም። ሁሌም ካንተ የሚሻል ሁሌም ካንተ የተሻለ እየሰራ ያለ ሰው አለ። ሶ ይሄን አለፍኩ ስትል ሌላ ይጠብቃል። ሶ ኢማጂን ዩር ላይፍ ምን ያህል ቦሪንግ እንደሚሆን ኤቭሪ ታይም የሆነ ነገር እንትን ለማለት እየሞከርክ ነው የሚሆነው። አይ ቲንክ ሶሻል ሚዲያ ደግሞ በተለይ ሁሉም ሶሻል ሚዲያ አሁን በተለይ የለውም ሁሉም አንድ ላይ ቃሪፍነቱ ሁሌ የሌለሽ ነገር ነው የሚያሳይሽ። ፌቨን ይሄም የለሽም ባይ ዘ ወይ ይሄም የለሽም በገባሽ ቁጥርና የሆነ ጊዜ ነው ሪያላይዝ ያደረኩት ማለት በቀን ውስጥ ኮንሱም ስናደርግ የምንለው ነገር የሌለን ነገር የሚያስታውሰን ነው። እና እንዴት ነው የሰው ልጅ የሌለውን ነገር እያስታወሰ ደስተኛ የሚሆን ስልሽ እንዴት ነው ታዩ ግሬትፉል ሌላ ጉዳይ ነው። ከፈለሽ እናነሳው እንችላለን ሩቅ ሆነ ለዚህ ግሬትፉል መሆን ላይ ግን በቀኑ ሙሉ የሌለን ነገር ነው ስናይ የምንለው። እና ሰዎች ደግሞ ባሩን በጣም እየሰቀሉት ነው። እኔ አሁን ለዚህ እውነት አረ ነው ኦፌንድም ከሆኑ ችግር የለውም። ግን ብዙ ላይ ሴቶች ልበል ስታንዳርድ በጣም የተሰቀሉ ሰው ኢንጌጅ የሚያደርግበት የሽምግልና ኢቨንቶች የሰርግ ኢቨንቶች ምናምን ከጊዜ ወደ ጊዜ በጣም ክሬዚ የሆኑ ነው ያሉት ስልሽ ደባር በጣም ወር ላይ የተሰቀለ ነው ያለውና የሆነች ማግባት የምትፈልግ ልጅ ባሏን ዞር ብላ አይታው መቼም ቢሆን የዛ ቲክቶክ ላይ ያየችውን አይነት መንገድ ሊያገባት ምናምን እንደማይችል ታየዋለች። እና ያ የሚነጥቅሽ የሆነ ደስታ የለም አለ እኮ በደንብ ዝም ብለሽ የሆነ ላታወሪው ትችያለሽ እንጂ በሆነ መንገድ ቀንሶታል ደስታሽን። ገጥሞሽ ያውቃል ለዛኝ ነገር? ራስሽን ትይዣዋለሽ? ሰልፍ አዌር ስፔሻሊ ሰልፍ አዌር መሆን ላይ በጣም ራሴ ላይ ፎከስ እያደረኩ ከመጣው ጊዜ ጀምሮ ወጣ ያለ ነገር ሲኖር በደንብ ነው ራሴን ካች ማድረገው እዛው ጋር። ስፔሻሊ አሁን ሶሻል ሚዲያ ብለሃል አይ ዶንት ኖ ስፔሲፊክ የሆኑ ሞመንቶችን ላላስታውስ እችላለሁ ሶሻል ሚዲያ ላይ እንደዚህ አይነት ነገር የተሰማኝ። ግን እንዳልከው በጣም የተለያየ አይነት ህይወት ነው የምናየው። ሶ ባክግራውንድ ማናይም ኢቭን በቃ እዛ ቦታ ላይ ያየን እኔስ ነው ወደ ራሳችን ነው የምናዞረው። የሆነ አሁን ሽምግልናም ቢሆን ሰርግም ቢሆን ግራጁዌሽን እንኳን ቢሆን እንደዚህ አይነት ነገሮችን ስናይ ወደ ራሳችን ነው። እኔስ የኔ እንዴት ነበር እኔ እንዴት ነው ያሳለፍኩት ብለን ነው የምንዞረውና ኢትስ ኦኬ። ሁሌ ፋንሲ የሆነ ነገር ብቻ አይደለም መሆን ያለበት። በጣም ሚሞሪ የሚሰጥ ነገር በጣም ይሄ ዋርም የሆነ ፊሊንግ ኢትስ አባውት ፊሊንግ እኮ አይደለም። ፋንሲ የሚሆነ ነገር እኮ ምን አይነት ፊሊንግ ሰጠህ ነው። ፋንሲ መሆኑን ማየት ብቻ ሳይሆን ያ ፋንሲ መሆን ምን አይነት ፊሊንግ ነው የሚሰጥህ። ሀብታም ከሆነ ሀብታም መሆን ምን አይነት ፊሊንግ ነው የሚሰጥህ። ድሃ መሆን ምን አይነት ፊሊንግ ነው የሚሰጠው። ነፃነት የለውም ምናምን። ሶ ልክ እንደዛ ፊሊንጉን ነው መያዝ ያለብን። መቆምም ያለብን እዛ ነገር ላይ ነው ብዬ አስባለሁ። ሶ አይ ዶንት ፊል ላይክ አሁን ላይ በደንብ እየለየሁት ነው ራሴን ኮምፔር ማድረግ ላይ ወይ ሌላ አይነት እኔስ እንደዚህ አይነት ነገሮች ላይ ምን አይነት ጊዜ ነበር የነበረኝ ምን አይነት ጊዜ ነው ማሳልፈው የሚለው ነገር ላይ በጣም ይሄ የእጦት አይነት አስተሳሰብ እንዳይኖረኝ ወዲያው ነው እንትን ምለው ቼክ ማድረገው ራሴን አሁን ላይ። ከድሮ ነበረ ማለት አይደለም አሁን ላይ ግን በጣም እኔ ስለአሁንም ስትረግል አደርጋለሁ ስልሽ ሜቢ የደገሙት ሊሆን ይችላል። ግን ባለፈው ስራ እየሰራው ነበረ በጣም በቃ ዲፕ የሆነ ስራና ለ2 ሰዓት ከምናምን አካባቢ ፎከስ አድርጌ የሰራው ራሴን አመመኝና ኦኬ ትንሽ ብሬክ ልውሰድ ብዬ ኢንስታግራም ገባሁ።
ኢንስታግራም ገብቼ አንድ ፖስት ነው ያየሁት። አንድ ፖስት የሚያስፈልገው የሆነች ሰከንድ ነበረች እኔን ሙሉ እንትኔን ለመረበሽ። ከዛ አየሁትና ምናምን ኦኬ ላይክ አድርጌ ወጣሁኝ። አንድ በጣም ወደው ክሬተር ነበር፣ እሱ ፖስት ያደረገውን ነገር አይቼ ነው ላይክ አድርጌ ወጣሁና ወደ ስራ ልመለስ ስል እንዴት ፎከስ ላድርግ ስልሽ ቅድም የነበረው ፎከስ ጭራሽ ሊመጣልኝ አልቻለም። ብትንትንትን አልኩኝ። ዘጋሁትና ፒሲን ምንድነው ችግሩ እንዴት ተፈጠረው ምን አባኮና ነው ምናምን የቁጭ የማሰብ ጀመርኩኝ። ከዛ ብዙ ሊስት ደረደር አይደለም ይሄ አይደለም መጨረሻ ላይ የቅድም ኢንስታግራም ፖስት ነው ስለዚህ ከራስ ጋር ሆነስ መሆን ከባድ ነው። it's really painful ኢጎን መስበርና የቅድም ፖስት ነው ምን አይተን የቅድም ፖስት ላይ የሌለህን ነገር እና የምትፈልገውን ነገር or ላትፈልገው ትችላለህ like መስሎ ሊሆን ይችላል yes even ላትፈልገው ራሱ ይችላል you never know ግን ሲታይ ያምራል እና ደስተኛ ይመስላሉ so probably ያ ነገር ነው imagine የሆነ ራሴን ባልይዘው ኖሮ ቀኑ ሙሉ በቃ ኢንጂየሱኝ እንዲህ ስልበጠበጥ ምናምን ነበር የሞላው መሰራት ያለበትም ሳይሰራ ምናምን እና ያንን ፓይል ነው ተተሸክመን ረጅም ጊዜ መጣ ነውና I'm glad ይሄን ነገር ኖቲስ በማድረግ ነው ያልኩት እዚህ ጊዜ ላይ because imagine ኖቲስ የማያደርገው ሰው ይኖራል በዚህ ጊዜ ጭራሽ አዌር ያልሆነ ሰው አለ የማያውቀው even ንዴቱም ይምጣ ማነጻጸሩ ምናምን በጣም ጤናማ እንደሆነ የሚያስብ ሰው አለ ወሬያችን ሁሉ የሆነ አሁን አያስፈራም አሁን እኔ እፈራለሁ ሰው የሆነ ቲክቶክ ላይ የተፈጠረ ድራማ በጣም እንደዚህ ኦብሰስድ ሆኖ ሲነግረኝ እኔ እፈራለሁ ማለት እንዴ ነውር ነው እኮ ስልክ እንዴት የራስ ህይወት አይኖርም እንዴት በጣም የሚያሳስቡ ጉዳዮች የራስ የሆኑ ነገሮች አይኖርም ኦፍ ኮርስ ድራማ ልትወድ ይችላል ኢንተርቴን ሊያደርግ ይችላል ግን በጣም ሊሚት ያስፈልገዋል የሆነ በቃ ከእንቅልፍ ስትነሳ እንደዛን ሰዎች የምታስብ ከሆነ በጣም ያስፈራል እና እንደዚህ አይነት ነገሮች ላይ እንድንሄድ የሚያደርገን በጣም ኮንሱም ማድረግ ነው ኮንሱም ስታደርግ እውነት ይመስልሃል እውነት ብቻ አይደለም ልክ ይመስልሃል ሶ በቃ ያ ነው ህይወት ነው ያንተ የህይወት ዲፊኒሽን ይቀየራል ህይወት ማለት እዛች ስልክ ላይ የምታያት ነገር ናት ትነሳለህ ያን ነው ቼክ የምታደርገው ያን ድራማ ኢቭን በደም ማወቅህና ለማወቅህ ራሱ በጣም አላቅም ስትል ሼም ነው ማወቅ አለብህ የሰዎችን ድራማ ሰው ህይወት ላይ እየተፈጠረ ያለውን ነገር ምናምን ኤቭሪቲንግ ማወቅ አለብህ እሱ ራሱ የሚያስፈራ ነገር ነው ምን ያህል ራስህን እየተውከው እንደሆነ ነው because ራሱን ያልተወሰው በዚህ ልክ ጊዜ አያገኝም ባይ ዘ ወይ ጊዜ ያን ያህል የለንም በጣም ራሱ ላይ ፎከስ ለሚያደርግ ሰው የሚፈልገውን ለሚያውቅ የሆነች ሙከራ እየሞከረ ላለ ሰው ያን ያህል ፍሪ ጊዜ አለ ብዬ አላስብም የለም በጊዜማ የለም ግን ልክ ኮንሽ ቅድም ያልሽው ነገር የነገለ ኬዝ ምን ደረሰ ብሎ እኮ ከእንቅልፉ የሚነቃ ሰው አለ that's just sad ከዛ ደግሞ እውነታ ነው ለዛ ሰው አያውቀው ሪል ወርልድ ነው ያ መጥፎ እንደሆነም አያውቀውም በጣም ነው የሚያሳዝነው እኮ ይሄ ታዲያ የሆነ ጊዜ ምን ኤክስፒሪየንስ አደረኩ መሰለሽ እንደማንኛውም ሰው እንደማንኛውም ፔዛንት ሰው እሺ ላስተካክለውና እንዲቆራጭ ፔዛንት እያልኳችሁ ነው ኦፕስ ሶ ጠዋት እንደተነሳው ስልኬን ኢንስታግራም or ቲክቶክ ነበር የምገባው the first thing that I do እንደነቃው ስልክ ከዚህ መጣና ኦኬ ከዛ 3 4 5 ምናምን ኮንቴንት አያለው እኔ በርግጥ ቲክቶክ ማየት ስለፈለኩ አልነበረም or ኢንስታግራም መግባት ስለፈለኩ አልነበረም እንደዛ አረግ የነበረው በጊዜው አይኔን መግል ይሄ ይከብደኝ ነበር በቂ እንቅልፍ ስለማላገኝ ጠዋት በጣም ተቸግራለሁ ፉሊ ለመንቃት ስለዚህ መስኮቱን ገልጬ ሙሉ ብርሃኑ ባይኔ እንዲገባ አድርጌ ከዛ የስክሪን ላይት ምናምን ነው የሚያነቃኝ ካልሆነ መንቃት ይከብዳል ለክፊቴ ስታጠቡሉ ላልነቃ ይችላል ለዛ ብዬ ሶሻል ሚዲያ ገባለሁና 4-5 ቪዲዮ መለከታለሁ እነቃለሁ ስልኬን አስቀምጣለሁ በቃ ጠዋት ሙሉ ስለዛ ነገር ነው የማስበው yes እና የሆነ ጊዜ ነው ሪያላይዝ ያደረኩት ገና ከመንቃቴ ሴት ተደርጊያለሁ ምን ማሰብ እንዳለብኝ ሌላ ነገር ኢቭን ታይም የለኝም ሁሌ ደግሞ ክሬዚ ነገር አለ እኔ ይገርመኛል ስለሽ ዲዛይን የተደረገበት መንገድ ሁሌ ትኩስና አስገራሚ ነገር አለ ጆሮ ከሰጠሽ ሁሌ ክሬዚ ነገር አለ ስለዚህ ኤቭሪ ሞርኒንግ እያሰብሽ የምትሄጂው እነዛን ነገሮች ነውና it's really sad ማለት በጣም it's really sad እንዴት ነው ሌላው ይቅርና ሆርሞዚ ስልካችሁን ቼክ ከማድረግ ባንክ አካውንታችሁን ቼክ አድርጉ ይላል ጧጧትና ይሻላል አትሊስት ሞቲቬት ያደርግሻል ወይ ጨምሯል ወይ አልጨመረው ወይ ተመሳሳይ ነው ሶ ይሄን ነገር ማድረግ አለብኝ ውድድሩ ከራሴ ጋር ነው ይባላል ብዙ ጊዜ ውድድሩን ከሰው ጋር አታርጉት ከራስ ጋር ነው ውድድር እንዴት ያዋለሽ ምን ማለት ነው ከራስ ጋር መወዳደር ያው ከትላንትና ማንነት ጋር ትላንትና ከነበረ ስኪል ትላንት ከነበረ ስቴት የነበርክበት ስቴት በራሱ ከዛ የተሻለ ለመሆን ነው
የምትፈልገውን ነገር ለማግኘት ይሄ ፉል ፖቴንሻል ናት ኦንሊ ይሄ ቢዝነስ ዓለም ውስጥ ብቻ አይደለም ስፒሪቹዋሊ ሜንታሊ ፊዚካሊ የተሻለ አለ አይደለ አዴ ዶንት ዴይ የሆነ ፉል ፖቴንሻላችንን ነክተን አይደለ ብንኖር ጥሩ ለኛም ደግሞ ደስ የሚለን ያው ደስታ ነው ይሄ ጆይ ሐሴትን ፍለጋ ስለሆነ ከዛሬ ነገ የተሻለ ለመሆን መጣር ነው በዛ ፕሮሰስ ውስጥ ስትሆን እውነት ለመናገር ከራስ ጋር ሲሆን እንደውም ውድድሩ ሞሮፍ ወደ ውጪ ማየቱ ትንሽ ይቆማል it takes time ከራስ ጋር ብቻ ኮምፔር ለማድረግ መወሰን ጊዜ አይፈጅም አይደለም ግን ፈጣሪ የሰጠንን ዩኒክነስ በደም አንደርስታንድ ማድረግ ብንችል በጣም ውድድራችንን ከራሳችን ጋር ለማድረግ እድል ይሰጠናል እንደዛ አታስብም አዎ ልክ ነሽ በጣም ጤናማ የሆነ ውድድር እሱ ነው ብዬ አስባለሁ ጤናማ የሆነ ግን ከባድ አይደለም አዎ ግን ደግሞ ከባድ ነውና ብዙ ጊዜ ደግሞ ሜቢ ትክክል ኤክስፒሪየንስም እኮ ላይሆን ይችላል ይሄ ነገር ግን አንዳንድ ነገሮች ደግሞ they are really a competition የሆነ ከራስሽ ጋር ሳይሆን ከአውትሳይድ ወርልድ ጋር really ደግሞ ኮምፒት የምታደርጊባቸው ጊዜ አሉ because አሁን ነገሮች በጣም እየፈጠሩ ነው ሜቢ ይሄኛው ቢዝነስ ላይ ብቻ ሊሆን ይችላል እየሰራ ያለው ግን ቢዝነስ is really a competition ማለት it's really a competition እኔ ችግር አለ እኔ am a very competitive person እና ብዙ ጊዜ ሶልቭ ላደርገው ሞክራለሁ ስቲል አቅቶኛል ሜቢ ዛሬ ትታግዥኛለሽ እዚህ ቴራፒ ሴሽን ላይ ግን ራሴን ይዘዋለሁ ኮምፒት እያደረኩኝ እና I need that age እፈልጋለሁ የሆነ ነገሮችን ፐርሰናል ለማድረግ ሁሉ ነገር ውድድር አድርጌ የሚወስድበት ጊዜ አለ እና ይሄ አንዳንዴ ይታያል ሁሉ ዮናስ be grateful for God's sake የመጣውን ጆርኒ ያስበው እስኪ ይሄን ሁሉ ነገር ኢማጂን የዛሬ አመት ነው ግልጽ ስለነገርሽ ማለት ነው ምንም የማገኘው ደስታ ወይም ጆይ የለም ወደ ኋላ አይቼ ምናምን ኦኬ ይሄን ያህል መንገድ መጥቻለሁ ከማለት የማገኘው ዜሮ ምንም ደስታ የለም ሰው ስለሆነ እሱ እኮ ነው የሚያስጠላው አሁን ይሄ ምድራዊ የሆነውን ነገር ራሱ አታሳዱ የሚባለው I feel like ለዛ ይመስለኛል ስፒሪቹዋል የሆኑ ሰዎች አባቶች ምድራዊ የሆነው ነገር ምን ያህል ቫልዩለስ እንደሆነ የሚያስረዱን የሚመክሩን ለዛ ይመስለኛል አጠግብም በቃ ሁሌ የሆነ ነገር አዲስ ነገር ነው የምትፈልገው የሆነ እርክት የምትልበት የዛሬ 5 ዓመት መሆን አይደለም እንደው የሱን ትንሽ ፓርት እንኳን በሆን ብለ የምትመኘው ነገር ሆነክ you're not happy ስለዚህ ሌላ ነገር እየፈለክ ነው አሁን ስታየው የዛሬ 5 ዓመት በፊት የጻፍከውን ወይ ዲያሪ ወይ የሆነ ነገር ስታገላብጥ የጻፍከውን ነገር አሁን ከዛ በላይ ሆነ ራስን ብታገኘው ታዲያ ለደስታው ላይኖር ይችላል ሁሌ የሆነ ደግሞ አለ ቀጣይ የምትፈልጋት የሆነች ነገር አለች እና I feel like ምን ጠግበው ነገር የሌለው ይሄ በሰውነታችን የሆነ ድክመት አለ ሰው በመሆናችን ሁሉ ጊዜ አዲስ ነገር የመፈለግ ሁሌ ፊውል መደረግ መፈለግ በሆነ ነገር ኤክሳይትመንቱ ጥሩ ነው እኮ ግን ግሬትፉል እንዳትሆን የሚያደርግ አይነት ከሆነ ልክ አይደለም በቃ ግሬትፉል መሆን አለበት አሁን ላለበት አሁን ላለክ ለመጣው ጆርኒ በጣም ግሬትፉል መሆን አለበት ደግሞ ያንተን አይቶ ደግሞ በጣም ኢንስፓየር የሚሆን ሰው ይኖራል በእርግጠኝነት አመጣጥህን አይቶ ምናምን ያንተን ግማሽ መሆን የሚፈልግ ሰው ይኖራል ያቺን ቢያገኝ በጣም ደስተኛ እንደሚሆን የሚያስብ ሰው ይኖራል ሜቢ እዛ ሲደርሱ አይሆንም definitely ደግሞ ሌላ ነገር እሱን መግደል ያለብን ይመስለኛል ግሬትፉል በመሆን አንድ በጣም ወዶ ፐርስፔክቲቭ አለ እንደውም እዚህ ላይ አሁን ያለህበት ቦታ ላይ ለመድረስ ተመኝተህ ነበር እዚህ ለመሆን ተመኝተህ ነበር true now miserable ከሆንክ ቀጣይ ፈልጓል ብለህ የምታስብበትን ቦታ ላይ ስትሆን it's going to be the same yes it's really going to be the same ለዛ ነው አንዳንዴ እኔ ይሄን አሁን አልወደውም ይሄን ሪያላይዝ ያደረኩ ይቀር wait what so what's the point ለምን ፑሽ ያደረኩ ያለው እንደዛ ከሆነ ስልሽ ለምሳሌ አሁን ግሬትፉል መሆንን ስናነሳ ብዙ ሰው በዙሪያ ያለም ሰው ስለሚያነሳብኝ ይሄን ነገርና እኔ ፐርሰናሊ በጣም ግሬትፉል ሰው ነኝ ብዬ አስባለሁ ለራሴ የኔ ዴፊኒሽን ግን ለብዙ ሰው አይሰራም probably አንቺ ዴፊኒሽን ሊሻል ይችላል so እንዴት ነው አንድ ሰው ግሬትፉልነትን ኤክሰርሳይዝ ሊያደርግ የሚገባው ነገር እንደ ሆነ ስታንዳርድ አለብለሽ ታስቢያለሽ ማለት አክቹሊ ያለሁበትን ነገር ቅድም ሜቢ አክሴፕታንስ ካለው ነገር ጋር ሊሄድ ይችላል በቃ ይሄ ነገር በሙሉ አልነበረኝም የሆነ ጊዜ ላይ እመኘው ነበር ስለዚህ I'm really grateful ባለኝ ነገር እንዲያርኩ ስላለው ነገር አሜን እግዚአብሔርን ማመስገን ሌላ ጉዳይ ነው እሱ እናስቀምጠውና actually genuinely ግን ሰው grateful ነው ብሎ የሚያስብ ሰው የእውነት ስሜቱ አለ ወይስ ራሱን እየሸወደ ነው እኔ ብዙዎቹ ራሳቸውን እየሸወዱ ነው ማግኘታቸው grateful ነው ባለው no grateful አይደለም ለምን grateful አይደለም ሌላው ቢቀር ኢትዮጵያ ውስጥ ነው ያለው ሰው ብዙ grateful ማተነባቸው ነገሮች ይኖራሉና ያ grateful መሆንን ከስፒሪቹዋል ሳይድ ጋር ነው ሞሮፍኒ ያማገናኛው ለምንድን ነው
አንዳንድ ይሄ ያለ አይደለ በተፈጥሮ ብቻ ግሬትፉል መሆን ያሉብን ነገሮች አሉ የሚባሉ አሉ። ኖርማሊ ፊዚካሊ ያሉን ጉዳዮች። ከዛ ደግሞ ኢን ላይፍም ራሴም ላይ የሚያየሁት ግሬትፉል ሆኜ ሞር ሲጨመር ሞር በረከት ይዞ ሲመጣ ነው እንጂ ወደኋላ የሚያደርግ ነገር አላየሁበትም። እና ያው ቃል ላይም አለ አይደለ መጽሐፍ ቅዱስ ላይም አለ ግሬትፉል መሆን አመስጋኝ መሆን ኢዝ ፓርት ኦፍ በቃ የተፈጠርንበት ዓላማ ጭምር እንደሆነ እግዚአብሔርን እያመሰገን እንድንኖር